ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትንሳኤ ሰባ እንደርታ ፓርቲ ከፍተኛ አመራር የህወሓት አገዛዝ ለመታገል በረሃ መውረዳቸውን ገለጹ። የትንሳኤ ሰባ እንደርታ ፓርቲ ከፍተኛ አመራር የሆኑት አቶ ይርጋ ገብረ በመቀሌ ከተማ ነዋሪ ሲሆኑ በህወሓት ቡድን ከ10 ዓመት በላይ ከፍተኛ የሆነ ስቃይ እንደደረሰባቸው በመግለጽ ሰሞኑን ግን እጅግ ከፍተኛ ስቃይ እየደረሰባቸው እንደሆነ በማህበራዊ ትስስር ገጻቸው ላይ አስታውቀዋል። አቶ ይርጋ ገብረ ሰሞኑን የደረሰባቸው ነገር በማህበራዊ የትስስር ገጻቸው እንደገለጹትም በምሽት ላይ ከጥይት ተኩስ እንዳመለጡ፣ በሁለት ቀናት ልዩነትም ታርጋ የሌለው የማይታወቅ መኪና አፍኖ ወስዷቸው ከአንድ ቀን በኋላ እንደለቀቋቸው፣ በመቀሌ ከተማ የመኖር ተስፋቸው በተደጋጋሚ በሚደርስባቸው ድብደባ፣ እስርና ዛቻ መኖር እንዳልቻሉ ነው። አቶ ይርጋ ይህንን ክስተት ካጋጠማቸው በኋላ የህወሓትን አገዛዝ ለመታገል በረሃ መውረዳቸውን ለማወቅ ተችሏል። ከአፍሪካ ግዙፉ የአውሮፕላን ማረፊያ የሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የግንባታ ስራ በዛሬው ዕለት ጥር 2 2018 ዓ.ም ተጀመረ። የኢፌድሪ ጠቅላይ ሚኒስተር ዶክተር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የግንባታ ስራን የመሰረተ ድንጋይ በማስቀመጥም አስጀምረውታል። የግንባታውን መጀመር አስመልክተው ጠቅላይ ሚኒስተር ዶክተር አብይ አህመድ የሚከተለውን መልእክታቸውን አስተላልፈዋል። የኢትዮጵያን ፈጣን የአየር ትራንስፖርት እድገትና እየሰፋ የመጣውን የኢትዮጵያ አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ ወደ 25 ሚሊዮን የሚጠጉ መንገደኞችን በዓመት የማስተናገድ አቅሙ ላይ ከደረሰው ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በተጨማሪ አዲስ ሜጋ ጣቢያ እየለማ ይገኛል። ይህ የተለያዩ አውሮፕላን ማረፊያዎች የመገንባት ስትራቴጂ ኢትዮጵያን የወደፊቷ የአፍሪካ ግንባር ቀደም የአየር ትራንስፖርት በር የማድረግ ዓላማን ያነገበ ነው። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት ይሆናል። ይህም ከኢትዮጵያ ሀገራዊ የኢኮኖሚ ሪፎርም፣ የኢንዱስትሪ ማስፋፊያ አጀንዳና የረጅም ዘመን የአቪዬሽን ስትራቴጂ ጋር የተናበበ ነው። ፕሮጀክቱ የኢትዮጵያ አየር መንገድ ዓለም አቀፍ ተወዳዳሪነት ያጠናክራል። የአፍሪካ አህጉራዊ የነፃ ንግድ ቀጠና ማዕቀፍ የአፍሪካን የማገናኘት አቅም ይጨምራል። የንግድና ቱሪዝም ኮሪዶሮችን ያሰፋል። ኢትዮጵያንም ቀዳሚ የበይነ አህጉሩ ማዕከል ያደርጋታል። ከአዲስ አበባ ደቡብ ምስራቅ 40 ኪሎ ሜትር አካባቢ የምትገኘውና 1910 ሜትር ከፍታ ያላት ቢሾፍቱ ለአውሮፕላኖች ስራ የተመቸ ከባቢ ያላት ሲሆን መዳረሻቸውን ኢትዮጵያ ላደረጉም ሆነ ለትራንዚት መንገደኞች ብቁ ሁኔታ ያላት ናት። ለመዲናችን ያላት ቅርበት ከነባሩ የአየር ትራንስፖርት ምህዳር ጋር በቀላሉ የተዋሃደ አሰራር እንዲኖር ምቹ ሁኔታም ይፈጥራል። የመጀመሪያው ምዕራፍ የአውሮፕላን ማረፊያ ስራ በዓመት 60 ሚሊዮን ተጓዦችን የሚያስተናግድ ሲሆን ሲጠናቀቅም አፍሪካን ከዓለም ቀዳሚ የአየር ትራንስፖርት መናኸሪያዎች አንዷ የሚያደርጋት በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም ላይ ይደርሳል ሲሉ መልእክታቸውን አስተላልፈዋል። በሰራዊት ግንባታ፣ በኢንተለጀንስ፣ በሎጂስቲክ፣ በዓለም አቀፍ ግንኙነትና ትብብር እንዲሁም በልዩ ጽህፈት ቤት በ6 ወራት የወንጀል መከላከልና የምርመራ ስራዎችን በማገዝ ረገድ የተሰሩ ስራዎችና የተፈጠሩ አቅሞች ለተቋምም ሆነ ለሀገር ትልቅ ውጤት ያስገኙ ናቸው ሲሉ የፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹ። የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በሰራዊት ግንባታ፣ በኢንተለጀንስ፣ በሎጂስቲክ፣ በዓለም አቀፍ ግንኙነትና ትብብር እንዲሁም በልዩ ጽህፈት ቤት በ6 ወራት የወንጀል መከላከልና የምርመራ ስራዎችን በማገዝ ረገድ የተሰሩ ስራዎችና የተፈጠሩ አቅሞች ለተቋምም ሆነ ለሀገር ትልቅ ውጤት ያስገኙ ናቸው ያሉት ለኮሚሽነር ጀነራል ተጠሪ ዋና መምሪያዎች የ2018 በጀት ዓመት የ6 ወር የዕቅድ አፈጻጸም ማጠቃለያ ግምገማ ላይ ነው ተብሏል። የቻሌንጅ ስልጠና በየደረጃ ያለው አመራር የኦፕሬሽን አቅሙንና ያለበትን ደረጃ የማወቅ እንዲሁም እርስ በርስ የመተዋወቅ እድል ፈጥሯል ያሉት ኮሚሽነር ጀነራሉ በየደረጃው ወደ ታች እንዲወርድ የተደረገው የጂኦ ስትራቴጂ ስልጠናም ለመጀመሪያ ጊዜ ለመላው የሀገራችን ፖሊስ በመሰጠቱ ከአመራር እስከ አባል ያለው የፖሊስ ሰራዊት የጂኦ ስትራቴጂ ግንዛቤውን እንዲያሳድግ አስችሎታል ሲሉም ተናግረዋል።
ዘመናዊ ትጥቆች፣ የደንብ ልብስ፣ ተሽከርካሪዎችና ሞተር ሳይክሎችን በማሟላት የሎጂስቲክ አቅም ለማጠናከር ሰፋፊ ስራዎች መሰራታቸውም ያነሱት ኮሚሽነር ጀነራሉ በሰው ሀብት ግንባታ ረገድም በሀገር ውስጥና በውጭ ሀገር በርካታ ስልጠናዎች በመሰጠታቸው ዓለም አቀፍ ልምድና አቅሞች ወደ ተቋሙ እንዲመጡ ተደርጓልም ብለዋል። በኢንተለጀንስ በርካታ መረጃዎችን በማሰባሰብ ውጤታማ ኦፕሬሽኖችን በማከናወን በጣም ያደጉ ስራዎች መሰራታቸውን በግምገማው ላይ ያነሱት ኮሚሽነር ጀነራሉ ክልሎችን ያሳተፈ የትራፊክና የወንጀል ስታቲክስ ዳታ የማሰባሰብ ስርዓት ከተለመደው አሰራር ወጥቶ ዲጂታላይዝድ በሆነ መንገድ ሪፖርት ለማቅረብ የሚያስችል ስራ መሰራቱንም ገልጸዋል። የኢትዮጵያ ፌዴራል ፖሊስ ዓለም አቀፍ ግንኙነትና ትብብር በአዲስ አደረጃጀትና ስትራቴጂክ ሮድማፕን የተመራ እስካሁን ያከናወናቸውን ውጤታማ የፖሊስ ለፖሊስ ግንኙነትና ትብብር ስራዎችን የበለጠ አጠናክሮ እንዲቀጥል የስራ መምሪያም ሰጥተዋል። በአጠቃላይ በኮሚሽነር ጀነራል ልዩ ጽህፈት ቤት በእቅድና በጀት፣ በማዕከላዊ ኦዲት፣ በጦር መሳሪያ ክትትልና ቁጥጥርና በህግ አገልግሎት እንዲሁም በሌሎች ዋና መምሪያዎችና መመሪያዎች በ6 ወራት የነበሩ ጠንካራ የስራ አፈጻጸሞችን ይበልጥ በማጠናከር እጥረቶችን በማረም በተሟላ ፖሊሳዊ ዲሲፕሊን በቀጣይ የተሻለ ስኬት ለማስመዝገብ የተጀመሩ ውጤታማ ስራዎች ተጠናክረው እንዲቀጥሉም ኮሚሽነር ጀነራሉ አሳስበዋል። መረጃው የኢትዮጵያ ፌዴራል ፖሊስ ነው። የቻይናው የውጭ ጉዳይ ሚኒስትር ወደ ሶማሊያ ሊያደርጉት የነበረውን ጉብኝት አራዝመው ታንዛኒያ ገቡ። የቻይናው የውጭ ጉዳይ ሚኒስትር ታሪካዊ ሊሆን ይችል የነበረውን የሶማሊያ ጉብኝታቸውን ማራዘማቸው የሶማሊያ የውጭ ጉዳይ ሚኒስቴር ትናንትና አስታውቋል። ጉብኝቱ ስትራቴጂካዊ የንግድ ትስስርን ለማጠናከር ያለመው የአፍሪካ ጉብኝታቸው አካል ነበረ። የሚኒስትሩ ዋንጊው የታቀደው ጉብኝት ቢደረግ ኖሮ ከፈረንጆቹ 1980ዎቹ ወዲህ አንድ የቻይና የውጭ ጉዳይ ሚኒስትር ወደ ሶማሊያ ያደረጉት የመጀመሪያው ጉብኝትም ይሆን ነበር። እንደ አውሮፓውያን አቆጣጠር በ1991 ነጻነቷን ያወጀችውና ከሶማሊያ ተገንጥላ የወጣችውን ሶማሌላንድ እስራኤል በይፋ እውቅና የሰጠች የመጀመሪያ ሀገር መሆኗን ተከትሎ የቻይና ጉብኝት ለሞቃዲሾ ዲፕሎማሲያዊ መነቃቃትን ይሰጣል ተብሎም ተጠብቆ ነበር። የሶማሊያ የውጭ ጉዳይ ሚኒስቴር ባለስልጣናት ለሮይተርስ እንደገለጹት የጉብኝቱ መራዘም ምክንያትና ዋንጊው ጉብኝታቸውን የሚያደርጉበት አዲስ የጊዜ ሰሌዳ ወደፊት ይገለጣል። የቻይና የውጭ ጉዳይ ሚኒስቴር ስለ ጉዳዩ አስተያየት እንዲሰጥ ለቀረበለት ጥያቄ ግን ምላሽ አልሰጠም። ቤጂንግ ወሳኝ የሆኑ የንግድ መስመሮችንና የሀብት አቅርቦቶችን ለማረጋገጥ በምታደርገው ጥረት ሚኒስትሩ በምስራቅና በደቡብ አፍሪካ ስትራቴጂካዊ የንግድ ተደራሽነት ላይ ያተኮረው ዓመታዊ የአዲስ ዓመት የአፍሪካ ጉብኝታቸውን ረቡዕ ዕለት በሀገራችን ኢትዮጵያ ጀምረዋል። የታንዛኒያ የውጭ ጉዳይ ሚኒስቴር በኤክስ ማህበራዊ ገጹ ላይ ባወጣው መረጃ መሰረት ዋንጊው ለ2 ቀናት የስራ ጉብኝት ትናንትና አርብ ዕለት ዳሬ ሰላም ገብተዋል። ጉብኝቱ በሁለት ሀገራት መካከል ያለውን የሁለትዮሽ ግንኙነት ለማጠናከርና የኢኮኖሚ ትስስርን ይበልጥ ለማሳደግ ያለመ መሆኑንም አክሎ ገልጿል። ደቡብ አፍሪካውያን በቬንዙዌላ የተወሰደውን ወታደራዊ እርምጃ በመቃወም በአሜሪካ ኤምባሲ በራፍ ላይ ተቃውሞ አሰሙ። ደቡብ አፍሪካውያን በቅርቡ በቬንዙዌላ ላይ የተፈጸመውን ወታደራዊ ጥቃትና የፕሬዝዳንት ኒኮላስ ማዱሮና ባለቤታቸው ቺሊያ ፍሎሬስን በቁጥጥር ስር መዋልን በማውገዝ በፕሪቶሪያ በሚገኘው የአሜሪካ ኤምባሲ ደጃፍ ላይ ተቃውሞ አሰምቷል። በደቡብ አፍሪካ የላቲን አሜሪካ ማህበር ባልደረባ መሐመድ ዴሳይ ለአናዶሉ እንደተናገሩት አሜሪካ በዚህ ህገወጥና ወንበዴ መሰል አካሄድ የምትከተልበት መንገድ ተቀባይነት እንደሌለውና ደቡብ አፍሪካ ይህንን ድርጊት እንደማትታገስ ግልጽ መልእክት ለመላክ እዚህ ጋር ተገኝተናል ብለዋል። የደቡብ አፍሪካ መንግስት የአሜሪካን የቬንዙዌላ ወረራ በማውገዝ ያለውን አቋም እንደሚደግፍ ዴሳይ ተናግረዋል። ፕሬዝዳንት ኒኮላስ ማዱሮ በአስቸኳይ እንዲፈቱ እየጠየቅን ነው ብለዋል። ሰፊው የደቡብ አፍሪካ የሰራተኛ ማህበራት፣ የፖለቲካ መዋቅር፣ የተማሪዎች ንቅናቄና የሲቪክ ማህበራት ያዘጋጀው ሰልፍ ከአሜሪካ ኤምባሲ ደጃፍ በርካታ ህዝብ ተገኝቶበታል። የደቡብ አፍሪካ ኮሚኒስት ፓርቲ ዋና ጸሐፊ ሶሊማ ፓይላ አሜሪካ በቬንዙዌላ ውስጥ ጉዳይ ለምታደርገው ጣልቃ ገብነት በማውገዝ ማዱሮና ባለቤታቸው ያለምንም ቅድመ ሁኔታ እንዲፈቱ ጠይቀዋል። ተቃዋሚዎች የአሜሪካን ኢምፔሪያሊዝም ይውደም፣ ከቬንዙዌላ የአሜሪካ እጆች ይነሱና ነፃ ማዱሮ እና ሌሎችም መፈክሮችንም አሰምቷል።
በኢራን ስልክና ኢንተርኔት ተዘጋ። ተቃውሞ በበርካታ ከተሞችም እየተስፋፋ ይገኛል። በኑሮ ውድነት ምክንያት የተቀሰቀሰው ህዝባዊ ተቃውሞ በተባባሰባት ኢራን የኢንተርኔትና የስልክ አገልግሎት መዘጋቱ ተገልጿል። የኢራን መንግስት ኢንተርኔትና ስልክ ማቋረጡ በመላው ሀገሪቱ የተደረሰውን የተቃውሞ እንቅስቃሴ ለማርገብ እንደሆነ ዘገባዎች ያመላክታሉ። ከኢራን የወጡ የቪዲዮ መረጃዎች የመንግስት ህንጻዎች በእሳት ሲጋዩ፣ ተሽከርካሪዎችን በየጎዳናው ሲቃጠሉም ያሳያሉ። የመብት ተሟጋቾች ለሁለት ሳምንት ከዘለቀው የተቃውሞ እንቅስቃሴ ጋር በተገናኘ በርካቶች መገደላቸውን ያመላክታሉ። የፖሊሶችም ህይወት መጥፋቱም ተገልጿል። በሀገሪቱ ቴሌቪዥን ብቅ ያሉት ሃይማኖታዊ መሪ አያቶላ አሊ ሀሚኒ የተቃውሞ ሰልፈኞቹን ለአሜሪካ ለሚሰሩ የተቃውሞ ቡድኖች የቆሙ ናቸው ሲሉ የከሰሱ ሲሆን እነሱን በሞት ሳይቀጡ ወደ ኋላ እንደማይሉ መዛታቸውም ሮይተርስ ዘግበዋል። በኑሮ ውድነት ሰበብ የተቀሰቀሰው የኢራን ተቃውሞ በአሁኑ ሰዓት በ16 ከተሞች መስፋፋቱንም ተዘግቧል። በተያያዘ ዜና የኢራን ልዑል ትራምፕ ጣልቃ እንዲገቡ ጠይቀዋል። በስደት ላይ የሚገኙት የኢራኑ ልዑል ሬዛ ፓህላቪ ህዝባዊ ተቃውሞ ኢራንን እየናጣት በሚገኝበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ህዝብ ለመርዳት ጣልቃ ለመግባት ዝግጁ እንዲሆኑ ጠንካራ ጥሪ አቅርበዋል። ሬዛ ፓህላቪ በኤክስ ገጻቸው ባስተላለፉት ጠንካራ መልእክት ክቡር ፕሬዝዳንት ትራምፕ፣ ይህ አስቸኳይና የእርስዎ ትኩረት ድጋፍና እርምጃ የሚፈልግ ጥሪ ነው። ህዝቡ በአንድ ሰዓት ውስጥ እንደገና ወደ አደባባይ ይወጣል፣ እንዲያግዙን እጠይቃለሁ ብለዋል። ይህ በእንዲህ እንዳለ በኢራን እየተካሄደ ባለው ተቃውሞ የፓህላቪን ወደ ሀገር መመለስ የሚጠይቁ መፈክሮች በሰልፈኞቹ ዘንድ በስፋት እየተሰሙ መሆኑንም ተዘግበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ